ሰላም እንዴት ናችሁ? በዩቲዩብ ቻናሌ ተከታዮች እና የዚህ ቪዲዮ ታዳሚዎች እንኳን ወደ ወርልድ ኢን ሆም ቻናል በደህና መጣችሁ። እኔ በዚህ ቻናል ላይ ሁሉ ጊዜም ጠቃሚ የሆኑ የትራቭል፣ የፓስፖርት እና የስራ እድል መረጃዎች ይዤላችሁ እቀርባለሁ። ዛሬ በሀገራችን በኢትዮጵያ ውስጥ ፓስፖርት ለማውጣት ወይም ለማደስ ኦንላይን ቀጠሮ ስትሞክሩ ትልቅ ራስ ምታት ስለሆነባችሁ ጉዳይ ነው የምናወራው። ሁላችንም ወደ ድረገጹ ጎራ ስትሉ የምታዩት አንድ ተመሳሳይ አስጠኚ ጽሁፍ አለ። እሱም ኖ ስሎት አቬሌብል ወይም በዚህ ወር ምንም ክፍት የቀጠሮ ቀን የለም የሚል ነው። በዚህ ምክንያት ብዙዎቻችን ተስፋ ቆርጣችሁ በሺዎች የሚቆጠር ብር ለደላላ ለመስጠት እንደምትገደዱ አውቃለሁ። ነገር ግን ዛሬ ፍጹም ደስ የሚል ዜና ይዤላችሁ መጥቻለሁ። ያለምንም ደላላ አንድ ሳንቲም ተጨማሪ ሳትከፍሉ በራሳችሁ ስልክ ወይም ኮምፒውተር ተጠቅማችሁ ይህንን የቀጠሮ ችግር የምትፈቱባቸው 5 ሚስጥራዊ እና 100% የሚሰሩ ዘዴዎች ደረጃ በደረጃ አሳያችኋለሁ። እኔም ነገራችሁ እነዚህ 5 ሚስጥሮች በጥንቃቄ ከተገበራችሁ በሳምንት ውስጥ ቀጠሮ መያዝ ትችላላችሁ። ቪዲዮውን ሳታሳልፉ እስከ መጨረሻው ተከታተሉ። ለቻናላችን አዲስ ከሆናችሁ አሁኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ደግሞ ላይክ በማድረግ ይጀምሩ። ወደ መረጃው እንለፍ። የመጀመሪያው እና ትልቁ ሚስጥር የሰዓት ምርጫ ነው። የኢሚግሬሽን እና የዜግነት አገልግሎት ሲስተም አዳዲስ የቀጠሮ ቀናት እና ሰዓታት ወደ ኮምፒውተር ሲስተሙ የሚለቅበት የተወሰነ ሰዓት አለው። በቀን ሙሉ ብትሞክሩ ሲስተሙ አይሰራም፣ ምክንያቱ በቀን በሚሊዮን የሚቆጠሩ ሰው ስለሚሻማው ይጨናነቃል። ታዲያ መቼ ነው መሞከር ያለብን? ትክክለኛውና ወርቃማ ሰዓት በየቀኑ ከሌሊቱ 6 ሰዓት እስከ ሌሊቱ 8 ከፈረቃ ሰዓት ባለው ጊዜ ውስጥ ነው። በዚህ ሰዓት አብዛኛው ሰው ስለሚተኛ ሲስተሙ በጣም ፈጣን ይሆናል። በተለይ ደግሞ እሁድ ሌሊት ወደ ሰኞ አጥቢያ እና ሐሙስ ሌሊት ወደ አርብ አጥቢያ በአዳዲስ በሺዎች የሚቆጠሩ የቀጠሮ ቦታዎች በሲስተሙ ላይ ይለቀቃሉ። ስለዚህ ሌሊት 6 ሰዓት ላይ ስልኮ ላይ አላርም ሞልተው በመነሳት ድረገጹን ይክፈቱት። ቦታ በቀላል ክፍት ሆኖ ያገኙታል። ሁለተኛ ስልት የቅርንጫፍ ቢሮ ብራንች ምርጫ ላይ ብልጥ መሆን ነው። አብዛኛው አመልካች በሙሉ የሚመርጠው አዲስ አበባ የሚገኘው ዋናው መስሪያ ቤት ነው። አዲስ አበባ ላይ በቀን ውስጥ ቦታው በሰከንዶች ውስጥ ነው አልቆ ኖ ስሎት የሚለው። መፍትሄው ምንድነው? የመኖሪያ አድራሻችሁን ወይም አቅራቢያችሁ የሚገኙ የክልል ቅርንጫፍ ቢሮዎች መምረጥ። ለምሳሌ አዲስ አበባ ዙሪያ የምትኖሩ ከሆነ አዳማ፣ ደብረ ብርሃን ወይም ቢሾፍቱ ቅርንጫፎችን መምረጥ ትችላላችሁ። ከፍ ሲል ደግሞ ሐዋሳ፣ ባህር ዳር ወይም ድሬዳዋ። በእነዚህ ቅርንጫፎች ላይ ሁልጊዜም ቢሆን ክፍት የቀጠሮ ቀን በብዛት ይገኛል። ለአንድ ቀን ወደ አዳማ ወይም ደብረ ብርሃን ተጉዞ መስተናገድ ለደላላ ከ20,000 እና ከ30,000 ብር ከመስጠት እንዲሁም ወራት ከመጠበቅ እጅግ በጣም ይቀላል፣ ወጪም አነስተኛ ነው። ሶስተኛው መፍትሄ ደግሞ ነገሩ በጣም አስቸኳይ ለሆነባቸው ሰዎች ነው። መደበኛው መንገድ ክፍያ ፈጽማችሁ ቀጠሮ ለማግኘት በጣም ረጅም ጊዜ የሚፈጅ ከሆነ ማመልከቻችሁ ሂደት ላይ አስቸኳይ የሚለው አማራጭ መምረጥ አለባችሁ። መንግስት በአስቸኳይ ፓስፖርት ለሚፈልጉ ሰዎች የራሱን የክፍያ ተመን አስቀምጠዋል። ክፍያ መደበኛ ከሚባለው ከ5,000 ብር ከፍ ብሎ እንደ ቀኑ ፍጥነት 20,000 ወይም 25,000 ብር ሊሆን ይችላል። ይህንን መርጣችሁ ስትከፍሉ ሲስተሙን በልዩ ሁኔታ በቅርብ ቀናት ለምሳሌ በሚቀጥለው ሳምንት ያለ ክፍት ቦታዎች ወዲያውኑ ያሳያቸዋል። ይህ ህጋዊ መንገድ ስለሆነ ያለምንም ስጋት ጉዳያችን በፍጥነት ለማስፈጸም ይረዳቸዋል። አራተኛው እና ብዙ ሰው የማይረዳው ሚስጥር የፋይዳ መታወቂያ እና የፓስፖርት ሲስተም ትስስር ነው። ከሰኔ 1 ቀን ጀምሮ ያለ ፋይዳ መታወቂያ ፓስፖርት ማውጣት እንደማይቻል ይታወቃል። ብዙ ጊዜ ቀጠሮ ሊይዙ ሲሉ ሲስተሙ ኤረር የሚላቸው ወይም ቀጠሮው የማይቀበላቸው በፋይዳ መታወቂያችሁ ላይ ያለው መረጃ እና በፓስፖርት ማመልከቻችሁ ላይ የምትሞሉት መረጃ ሳይስማማ ሲቀር ነው። ስለዚህ ቀጠሮ ከመሙላታችሁ በፊት እነዚህ 3 ነገሮች አረጋግጡ። በፋይዳ መታወቂያ ላይ ያለው የመጀመሪያ የአባትና የአያት ስም አጻጻፍ በፓስፖርት ማመልከቻ ላይ ከምትሞሉት ጋር 100% አንድ አይነት መሆኑን፣ የልደት ቀናችሁ በአውሮፓውያን አቆጣጠር በትክክል መምታቱን፣ በምዝገባ ወቅት የተጠቀማችሁበት ስልክ ቁጥር ንቁ መሆንን። ምክንያቱም ሲስተሙ ቀጠሮውን ሊያጸድቅ ሲል ወደ ስልካችሁ የኦቲፒ ኮድ ይልካል። ኔትወርክ ጥራት ባለው ቦታ ሆናችሁ መሞከር ኮድ በፍጥነት እንዲደርሳችሁ ያደርጋል። አምስተኛው እና የመጨረሻው ብልሃት የሪፍሬሽ ገጹን የማደስ ዘዴ ነው። ብዙ ሰዎች ድረገጹን ከፍተው ኖ ስሎት የሚል ጽሑፍ ሲያዩ ወዲያውኑ ዘግተው ይወጣሉ። ይህ ትልቅ ስህተት ነው። በእያንዳንዱ ደቂቃ ውስጥ ብዙ ሰዎች ፎርም እየሞሉ ክፍያ ሳይፈጽሙ ቀጠሮቸውን ሲሰርዙ ያ የነበረው ቦታ ወዲያውኑ በሲስተሙ ላይ ክፍት ይሆናል። ስለዚህ ገጹን ሙሉ በሙሉ ዘግታችሁ ከመውጣት በየ2 እና በየ3 ደቂቃ ገጹን ሪፍሬሽ ማደስ እያደረጋችሁ ለተወሰነ 10 ወይም 15 ደቂቃ በትዕግስት ጠብቁ።
በዚያ መሃል በድንገት ክፍት የሚሆንበት ቦታ የመያዝ እድላችሁ በጣም ሰፊ ነው። የተወደዳችሁ የቻናሌ ቤተሰቦች ዛሬ ያካፈልኳችሁ እነዚህ 5 ሚስጥራዊ መንገዶች ያለ ደላላ በራሳችሁ ፓስፖርት እንድታወጡ የሚረዱ ወርቃማ መፍትሄዎች ናቸው። ዛሬውኑ ሌሊት መሞከር እንዳትረሱ። ቪዲዮውን ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ከነዚህ 5 መንገዶች ውስጥ እናንተ ይበልጥ የጠቀማችሁ የትኛው እንደሆነ ከስር በኮሜንት መስመር ላይ አስቀምጡልኝ። ቀጣይ ምን እንድሰራላችሁ ትፈልጋላችሁ? ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እና የደወል ምልክቱን መጫናችሁን አትርሱ። በሚቀጥለው ምርጥ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ቻው